አድኑኝ ኢትዮጵያ ህዝቦች ሁላ እናቴን እንድትረዱብኝ ነው የምፈልገው። እናቴን ሞልብኝ ነው ካቻዶን አድኑልኝ። ሌላ እኔ ምንም አልፈልግም። አድኑልኝ። መክፈል ስለማልችል ድሀ ስለሆንኩ እንድትረዱኝ ነው። ልሞትብኝ ነው። እናቴን አድኑልኝ። ሌላ ምንም ነገር አልፈልግም። በልብ በሽታ መሰቃየው። የቲክታክ ቤተሰቦች እንግዲህ ባላችሁበት ሰላማችሁ ብዝት ይበል። እችን እናት እንግዲህ እንዳያት ምክንያት የሆነኝ የገዛ ልጇ ነውና ትናንትና ኪዳነ ምሕረት ገብተን ስንወጣ ያው በበረከት ስራ የሚያቀኝ ልጇ ነበርና እናቴን ኢሊም ብሎ ሲጠራኝ በእውነት ስማጸናለሁ። እስቲ ምንድነው የምታስተላልፈው መልእክት? እኔም በግል እናቴ ታማብኛል እና እባካችሁ ስለ እግዚአብሔር እኔ ምንም ነገር እንኳን አልፈልግም። እናቴን ብቻ ልሞትብኝ ነው። እናቴን አድኑልኝ። ሌላ ምንም ኢትዮጵያ ህዝቦች ሁላ እናቴን እንድትረዱብኝ ነው የምፈልገው። እናቴን ሞልብኝ ነው። እናቴን ብቻ እንድትረዱልኝ ነው የምፈልገው። አይዞሽ አባቴ። ባልየው ደግሞ የሚለውን ነገር ደግሞ እንሰማለን። የኢትዮጵያ ህዝቦች እባካቸው አድኑልን። እኔ ኮንዶሚኒየም ሽጬ ምንም ሊሳካልኝ አልቻለም። እንደማጽናንተን ያመጣንና ምንቴን ማድኖ አድኑልኝ። እባካችሁ በላያችሁበት እግዚአብሔር ይባርካችሁ። እግዚአብሔር ተነሳው። ብዙ ደጋግና ብዙ መልካም ቤተሰቦች አብረውኝ ስላሉ ይሄው ይሄንን 142,000 ብር ይዤላት መጥቻለሁ። ና ተቀበለው። የቲክታክ ቤተሰቦቼንም በዛው ተመርቃችኋል። እሺ አይዞ እናንተ ትድናለች። እሺ እግዚአብሔር ይስጥልኝ። እኔ እንደሰጣችሁ ኪዳነ ምሕረት ይስጥልኝ። አመሰግናለሁ። ኢትዮጵያ አሜን። ወንድም ይሄ አካውንት ያንተ ነው አይደል? ብር ይገባበታል ይወጣበታል አይደል? እስቲ ይሄንን አካውንት ከነስልክ እዚህ ላይ ላሉት ለቲክታክ ቤተሰቦች ንገራቸው። እሺ እንግዲህ እግዚአብሔር ይስጥልኝ፣ ኪዳነ ምሕረት ይስጥልኝ። የአካውንት ቁጥር እንግዲህ 1013 49 58 66 ነውና ስልክ ቁጥሬም እንደዚሁም 0913 07 15 44 ነውና በዚሁ እንግዲህ እግዚአብሔር የታቻላችሁን እርዱን። እግዚአብሔር ይስጥልን እላለሁ።